ጤና ይስጥልኝ። እንኳን ወደ ጤናና አመጋገብ ለተሻለ ህይወት ቻናል በደህና መጣችሁ። ዛሬ ለእናቶች በጣም ልዩና አስፈላጊ በሆነ ርዕስ መጥተናል። እርሱም ስለ እርግዝና ነው። እርግዝና በሴት ልጅ ህይወት ውስጥ እጅግ አስደሳች ግን ደግሞ በጣም ጥንቃቄ የሚፈልግ ወቅት ነው። ስለዚህ በዚህ ቪዲዮ የምናየው በእርግዝና ወቅት ማድረግ ስላለብሽ ጥንቃቄ፣ ምን መመገብ እንዳለብሽ እና ለጽንሱ እድገት ወሳኝ የሆኑ የጤና ምክሮችን ነው። ይህንን ቪዲዮ ላይክ በማድረግ ጀምሩ። እንዲሁም ማርገዝ ላቀዱ ጓደኞቻችሁ፣ እርጉዝ ለሆኑት ሁሉ ሼር በማድረግ እስከ መጨረሻው አብራችሁን ቆዩ። ብዙ ጊዜ እርጉዝ ስትሆኑ ጎረቤት፣ ዘመድ፣ ቤተሰብ፣ ጓደኛ፣ ሁሉም ሰው በሚባል ደረጃ አሁን አንቺ 2 ነሽ፣ ስለዚህ የ2 ሰው መመገብ አለብሽ በደንብ ይሏችኋል። ነገር ግን ትልቁ እውነት ያለው ብዛቱ ላይ ሳይሆን ጥራቱ ላይ ነው። ሆዳችሁን በብዙ ምግብ መሙላት ሳይሆን የምትመገቢው ምግብ ለአንቺም ጤንነት ለልጅሽም እድገት ምን ያህል ጠቃሚ ነው የሚለው ሀሳብ ወሳኝ ነው። ስለዚህ ጠቃሚ ስለሆኑ በየዕለቱ መመገብ ያሉብሽ ወሳኝ ንጥረ ምግቦች በዚህ ቪዲዮ ላይ እንወያያለን። አንደኛ ፎሊክ አሲድ ወይንም ቫይታሚን B9። ቫይታሚን B9 ለጽንሱ ለአንጎልና ለነርቭ እድገት ስርዓት ግንባታው በጣም ቁልፍ ነው። እርግዝና ከመፈጠሩ ከ3 ወር በፊት መጀመር ቢቻል ይመረጣል። ካልሆነ ግን እርግዝናው እንደታወቀ ወዲያው በሰፕሊመንት መልኩ የተዘጋጀውን ፎሊክ አሲድን ከብል መውሰድ መጀመር ይኖርብሻል። ምክንያቱም የመጀመሪያዎቹ 3 ወራቶች የልጃችሁ አንጎልና የነርቭ ስርዓት የሚገነባበት ወሳኝ ወቅት ስለሆነ። በተጨማሪም በቀላሉ በየዕለቱ ከምትመገቢያቸው ምግቦች ማግኘት ትችላለሽ። እነርሱም አረንጓዴ ቅጠላቅጠሎች እንደ ቆስጣ፣ ሰላጣ፣ ጥቅል ጎመንና ጥራጥሬዎች ውስጥም ማግኘት ይቻላል። በጥንቃቄ ታጥበውና በስለው የተዘጋጁ አትክልቶችን በየዕለቱ በምግብሽ አካተሽ በመመገብ የጽንሱን አከርካሪ አጥንትና አእምሮ እድገት እንዲሁም ሊከሰት የሚችለውን የጤና እክል መከላከልና ማሻሻል ትችላለሽ። ሁለተኛው አይረን ነው። ይህ የማዕድን አይነት ለአንቺም ከደም ማነስ በሽታ ይከላከልልሻል። ለጽንሱም በቂ የሆነ የደም ዝውውር እንዲኖር ይረዳል። በእርግዝና ወቅት ሰውነታችን ለጽንሱም ጭምር ደም ማድረስ ስላለበት ተጨማሪ ደም ያመርታል። ስለዚህ ይህንን ንጥረ ነገር በየዕለቱ በሰፕሊመንት መልኩ መውሰድ ይኖርብሻል። ወይንም ጥሩ ይዘት ያላቸውን ምግቦች እንደ ቀይ ስጋ፣ እንቁላል፣ ምስርና ባቄላ ያሉትን ምግቦች እንድትመገቢ ይመከራል። ነገር ግን በተለምዶ ምግብ ከተመገብን በኋላ የምንጠቀማቸውን እንደ ቡናና ሻይ ማራቅ ወይንም መቀነስ ይገባል። ምክንያቱም ሰውነታችን የተመገብነውን አይረን እንዳይጠቀመው ወይንም እንዲወገድ ስለሚያደርግ ነው። በምትኩ ግን ቫይታሚን ሲ ያላቸውን እንደ ብርቱካንና ሎሚ ያሉ ፍራፍሬዎችን መውሰድ ሰውነታችን የተመገብነውን አይረን እንዲመጥ ወይንም እንዲጠቀመው ይረዳዋል ማለት ነው። ሶስተኛው ውሃ ነው። ውሃ መጠጣት ጥምን ለመቁረጥ ብቻ ሳይሆን በተለይ በእርግዝና ወቅት በቀን ቢያንስ ከ8 እስከ 10 ብርጭቆ ውሃ መጠጣት የሽንት ቧንቧ ኢንፌክሽንን ለመከላከል፣ ለጽንሱ አስፈላጊ የሆነውን ፈሳሽ የእንሽርት ውሃ የምንለውን በቂ እንዲሆን ይረዳል። በእርግዝና ወቅት ውሃ መጠጣት ሊሰለች፣ ደስ ላይል ይችላል። ስለዚህ ተፈጥሯዊ የሆኑ ማጣፈጫዎችን እንደ ሎሚ፣ ሜንት እና መጠነኛ የሆነ የዝንጅብል ፍንካችን በመጨመር መጠጣት ትችላለሽ። ስለ ውሃ ጥቅም በዝርዝር የሰራሁት ቪዲዮ ስላለ በዚሁ ገጽ ገብታችሁ ማየት ትችላላችሁ። ስለዚህ በዚህ ክፍል እንዳየነው ዋናው ቁም ነገር መብላት ብቻ ሳይሆን ለጽንሱ እድገት ለአንቺ ጤንነት ወሳኝ የሆኑ ምግቦችን መርጦ መመገብ ተገቢ መሆኑን አይተናል። አሁን ደግሞ በማህፀን ስላለው አዲስ ህይወት እናውራ። ልጃችሁ በየዕለቱ እያደገ ነው። አጥንቱም የጠነከረ፣ ጡንቻዎቹም እያደጉ ነው። ስለዚህ አንቺ የምትመገቢያቸው ምግቦች አንቺን ጠንካራና ንቁ ሲያደርጉሽ ለልጃችሁ አጥንትና ጥንካሬ እንዲሁም እድገት ስለሚረዱሽ ወሳኝ ምግቦች ደግሞ እንደሚከተለው እንወያያለን። አንደኛው ካልሲየም ነው። ለአንቺም ሆነ ለልጅሽ አጥንትና ጥርስ ጥንካሬ ወሳኝ ነው። ጽንሱ በቂ የሆነ የካልሲየም መጠን ካላገኘ ከአንቺ አጥንት ላይ መውሰዱ ስለሚጀምር አንቺ ለአጥንት መሳሳት ችግር ሊዳርግሽ ይችላል። ስለዚህ ጥሩ የካልሲየም ይዘት ያላቸውን ምግቦች እንደ ወተት፣ እርጎ እንዲሁም ተልባና ሰሊጥ ጥሩ ምንጮች ናቸው። እነሱን በየቀኑ 1 ብርጭቆ ወተት መጠጣት ወይንም ወተትና የወተት ተዋጽኦ ማይመችሽ ከሆነ
በመጠኑ የተመጠነ ተልባ ወይንም ሰሊጥ ጥሩ የካልሽየም ይዘት ስላላቸው በምግብሽ በማካተት ያንቺና የልጅሽን የአጥንት ጤንነት መጠበቅ ትችላለሽ። ሁለተኛው ፕሮቲን ነው። ፕሮቲን ለጽንሱ ሴሎች፣ ጡንቻዎችና ለደም እድገት አጠቃላይ ለሰውነት ግንባታው በጣም አስፈላጊ ነው። በተለይ ወደ ኋላ ባሉት እርግዝና ጊዜያቶች 2ኛና 3ኛ ትራይሚስተር በምንላቸው ወቅቶች ላይ ለአጠቃላይ የሰውነት ግንባታው በጣም ወሳኝ የሆነ የምግብ አይነት ነው። ፕሮቲን ይዘት ያላቸው ጥሩ ምንጭ ያላቸው ምግቦች እንደ አሳ፣ የዶሮ ስጋ፣ እንቁላል ማግኘት ሲቻል እንደ አማራጭ ደግሞ ጥራጥሬዎች፣ ባቄላ፣ አተር፣ ሽምብራ ላይ ያሉት በቂ ፕሮቲንን ይሰጣሉ። ስለዚህ አዘውትረሽ እነዚህ ምግቦች በመመገብ አጠቃላይ የሰውነት ግንባታው የተሻሻለ ጽንስ እንዲኖርሽ ማድረግ ትችላለሽ። ሌላው 3ኛው ኦሜጋ 3 ነው። ብዙ ጊዜ የምንዘነጋው ነገር ግን በጣም አስፈላጊ የሆነው ኦሜጋ 3 ለጽንሱ የአንጎልና የአይን እድገት በጣም አስፈላጊ የሆነ ጤናማ የቅባት አይነት ነው። ይህም ኦሜጋ 3 ከምግቦች ማግኘት ትችላለሽ። ልክ እንደ ሳልሞን ያሉ፣ ሰርዲን ያሉ የአሳ ዝርያዎች ላይ ማግኘት ይቻላል። እንዲሁም እንደ አማራጭ ተልባና ወልናት ውስጥ በብዛት ይገኛል። እነዚህ ምግቦች መመገብ ከቻልሽ ለልጅሽ ብሩህ አእምሮና ወሳኝ የሆነ እድገት እንዲኖረው መሰረት እየጣልሽ መሆኑን ላስታውስሽ እወዳለሁ። እንግዲህ እስካሁን ያየናቸው ዋና ዋና የምንላቸው ንጥረ ምግቦች እያመጣጠንሽ በመመገብ ጽንሱ ጤናማ እድገትን እንዲኖረው ትልቅ አስተዋጽኦ እያደረግሽ መሆኑን አትርሺ። በቀጣይ ደግሞ ልታደርጊ ስለሚገቡ ጥንቃቄዎች እንወያያለን። በእርግዝና ወቅት አንዳንድ የምንወዳቸው ምግቦች ለልጆቻችን አደገኛ ሊሆኑ ይችላሉ። እስካሁን በልቼ ምን ሆንኩ የሚለው አባባል በእርግዝና ወቅት ፈጽሞ አይሰራም። ምክንያቱም ጥንቃቄው ለአንቺ ብቻ ሳይሆን ለጽንሱ ጤንነት ወሳኝ ስለሆነ ነው። ስለዚህ በእርግዝናሽ ወቅት መጠንቀቅ ያለብሽ ጥሬ ምግቦችን ከመመገብ ልትታቀቢ ይገባል። በእኛ ማህበረሰብ እንደሚታወቀው ጥሬ ስጋ፣ ክትፎ በብዛት መመገብ እንወዳለን፣ ብዙ ሰው ይመገባል። ሆኖም በእርግዝና ወቅት በማንኛውም ጊዜ አይመከርም። በእርግዝና ወቅት ደግሞ የበለጠ ያልበሰለ ስጋ የተለያዩ ባክቴሪያዎችና ጥገኛ ተዋሲያንን ሊይዝ ስለሚችል እነዚህ ተዋሲያን ደግሞ በእናትየው ላይ ምንም አይነት ምልክት ባያሳዩ፣ ምንም አይነት ጉዳት ባያደርሱ የእንግዴ ልጁን አልፎ በመግባት በጽንሱ ላይ ከባድ የሆነ ጉዳት አልፎም ጽንስ እስከ መጨንገፍ ድረስ ያሉ ችግሮችን ያስከትላል። ስለዚህ ሁል ጊዜ ስጋና እንቁላል፣ አሳን በደንብ አብስሎ መመገብ ያስፈልጋል። ሁለተኛ ማራቅ ያለብሽ ነገር የአልኮል መጠጦችን ነው። በተለምዶ በእርግዝና ወቅት አንዳንድ አካባቢዎች ትንሽ አልኮል እንደ ጠላ፣ ጠጅ ወይንም ዋይን ወይንም ቢራ ልጁን ያንቀሳቅሷል የሚባል አባባል አለ። ነገር ግን የሕክምና ሳይንስ እንዳረጋገጠው ይህችን ታክል መጠጥ አትጎዳም የሚባል የአልኮል መጠን ልኬት የለም። እናትየው የምትጠጣው አልኮል በቀጥታ ወደ በእንግዴ ልጁ አማካኝነት ወደ ጽንሱ ደም ውስጥ ይገባል። ይህም አልኮል ለጽንሱ የአካል መጓደል፣ የመማር ችግር፣ ፌታል አልኮሊክ ሲንድሮም የምንለው ሊዳረገው ይችላል። ስለዚህ በእርግዝናሽ ወቅት በፍጹም አልኮል መጠጥ እንዳትጠጪ። 3ኛው ካፌን እና የታሸጉ ለስላሳ መጠጦች ናቸው። በብዙዎቻችን ዘንድ የጧት አይን መክፈቻችን ቡና ነው። እንዲሁም አቦል፣ ቶና፣ በረካ የተባለ ተደጋግሞ ይጠጣል። ነገር ግን በእርግዝና ወቅት ቡናና ሻይ መቀነስ ተገቢ ነው። ይህም የካፌን መጠኑ በበዛ ቁጥር የእንግዴ ልጁን አልፎ ወደ ጽንሱ ስለሚገባ የጽንሱን የልብ ምት ሊያስተጓጉል እንዲሁም የእድገት መዛባት ችግርን ሊያስከትልበት ይችላል። ከላይም እንደጠቀስኩት የምትወስጂውን አይረን ሰውነት በአግባቡ እንዳይጣቀም ወይንም እንዳይመጥ ሊያስተጓጉል ይችላል። ስለዚህ ካፌን መጠን መቀነስ ወይንም ከተቻለ ማቆም ተገቢ ነው። ሌላው የታሸጉ ለስላሳ መጠጦች ናቸው። ለስላሳ መጠጦች ወይንም የታሸጉ ጣፋጭ መጠጦች ከፍተኛ የሆነ የስኳርና የኬሚካል መጠን ስላላቸው ለደም ስኳር መጨመር
በእርግዝና ወቅት የሚከሰት የስኳር በሽታን ለመያዝ ምክንያት ሊሆኑ ስለሚችሉ እነሱንም መቀነስ ወይም ማቆም ተገቢ ነው ማለት ነው። አራተኛ ያልተፈላ ወተትና ያልታጠቡ አትክልትና ፍራፍሬዎች ናቸው። ከላይ ስለ ወተት ጥቅም እንዲሁም ስለ አትክልትና ፍራፍሬ ስለመመገብ ጥሩ ያወራነው ነገር ቢኖርም ያልተፈላ ወይም ፓስቸራይዝድ ያልሆነ ወተት ግን ባክቴሪያ ሊኖረው ስለሚችል መጠንቀቅ ያስፈልጋል። እንዲሁም አትክልትና ፍራፍሬዎችን ከመመገባችን በፊት በደንብ ማጠብና የሚበስሉትን በደንብ ማብሰላችንን እርግጠኛ መሆን ይኖርብናል። እነዚህን ማድረግ እንዳለብሽ ከተወያየን፣ መታቀብ እንዳለብሽ፣ መጠንቀቅ እንዳለብሽ ከተወያየን፣ በቀጣይ ደግሞ ወሳኝና ቁልፍ ስለሆነው የአኗኗር ዘይቤና እንቅስቃሴ እናወራለን። እንደሚታወቀው እርግዝና ማለት ህመም አይደለም። ስለዚህ የጤና ችግር ኖሮ ወይም በሐኪም ትዕዛዝ ካልሆነ በስተቀር አልጋ ላይ መዋል አይጠበቅብሽም። ነገር ግን በእርግዝና ወቅት ሰውነታችን ትልቅ ስራ እየሰራ ስለሆነ የራሱ የሆነ ክትትልና በቂ ረፍት ያስፈልገዋል። ስለዚህ በቂ ረፍት ለማድረግ አንደኛ አተኛኘትሽን ማስተካከል ይኖርብሻል። በእርግዝና ወቅት በተለይም ልጁ እያደገ ሲመጣ ወደ 3ኛ ሴሚስተር ላይ መተኛት ያስቸግራል። ምቾት ማጣቱም የተለመደ ነው። ነገር ግን እነዚህ ሁሉ እንዳሉ ሆኖ በግራ ጎን መተኛት የተሻለ ለጽንሱም የደም ዝውውር፣ የንጥረ ምግብ ዝውውር የተሻለ እንዲሆን ይረዳዋል። የበለጠ ምቾት እንዲኖርሽ ደግሞ በጉልበቶችሽ መሃል ትራስን መጠቀም ትችያለሽ። ያም ደግሞ ወገብሽ ላይ ያለውን ጫና በመቀነስ ምቹ እንቅልፍን እንድታገኝ ይረዳሻል። በተጨማሪ በቀን ውስጥ ደግሞ ሰውነትሽ እረፍት ባስፈለገው ሰዓት ሁሉ ለአጭር ደቂቃ አረፍ እንድትይ ወይም ናፕ እንድታረጊ ይመከራል። ሁለተኛው ወሳኙ እንቅስቃሴ ነው። እንቅስቃሴ ማድረግ ተገቢ ነው። ቀላል የሆነውን በቀን ቢያንስ ለ20 ወይም ለ30 ደቂቃ ያህል የእግር ጉዞ ማድረግ አንቺ ለወሊድ ዝግጁ እንድትሆኚ ይረዳሻል። እንዲሁም ከወሊድ በኋላ ደግሞ ቶሎ እንድታገግሚ ይረዳሻል። ነገር ግን እንቅስቃሴ ሲባል ከባድ የሆነ ነገሮችን መሸከም፣ ከባድ ስራዎችን መስራት እንዲሁም ከባድ የሆኑ ስፖርት አይነቶችን ከመስራት መቆጠብ ይኖርብሻል። በመጨረሻ ሳልነግርሽ የማላልፈው ጉዳይ ስለ አእምሮ ጤንነትሽ ነው። አእምሮ ጤናና ጭንቀትን መቀነስ በጣም የሚያስፈልግ ጉዳይ ነው። ጭንቀትን መቀነስ ለጽንሱ ጤንነት በጣም ወሳኝ ነው። ስትጨነቂ ኮርቲሶል የሚባል ሆርሞን ሰውነትሽ ያመነጫል። ይህ ደግሞ ከአንቺ አእምሮ ጤንነት አልፎ ጽንሱን ያውከዋል፣ ጽንሱን ይጎዳዋል። ስለዚህ ጭንቀትን ለመቀነስ የተለያዩ ዘዴዎችን መጠቀም ትችያለሽ። ለምሳሌ አዎንታዊ የሆኑ ነገሮች ላይ ብቻ በማተኮር ከቤተሰብ ጋር ከወዳጅ ዘመድ ጋር በመጫወት ጊዜ ማሳለፍ ሊሆን ይችላል። ወይም መንፈሳዊ ትምህርቶችን፣ መዝሙሮችን፣ ስብከቶችን የተለያዩ አንቺን ሊያስደስቱሽ፣ ሊያረጋጉሽ ከጭንቀት ወይም የጭንቀት ስሜትሽን ረገብ ሊያደርጉ ይችላሉ ብለሽ የምታስቢያቸውን ማንኛውም ነገር ማድረግ ትችያለሽ። ለስለስ ያሉ ሙዚቃዎችን ማዳመጥ ሊሆን ይችላል። ያ ጭንቀትን ለመቀነስ የበለጠ ይረዳል። እንደ አስፈላጊነቱ ደግሞ የባለሙያ እርዳታ ማግኘት እና የአእምሮ ጤንነትን መጠበቅ ያስፈልጋል። በእርግዝና ወቅት ጭንቀት የሚኖር ከሆነ በጽንሱ እድገት ላይ ከፍተኛ የሆነ ጉዳትን ሊያደርስ ስለሚችል፣ ስለዚህ ጤናማ አኗኗር ዘይቤ ማለት የተመጣጠነ አመጋገብ፣ በቂ ረፍት ማግኘት፣ መጠነኛ እንቅስቃሴ ማድረግ እና የአእምሮ ጤና ድምር ውጤቶች መሆኑን ከላይ በዘረዘርናቸው መልኩ አይተናል። የዛሬ ቆይታችን ይህንን ይመስላል። እናንተ በእርግዝናችሁ ወቅት የምትጠቀሙት ወይንም የጠቀማችሁ ልዩ አመጋገብ ምንድን ነው? እስኪ በኮሜንት አጋሩ። ለሌሎችም መማማሪያ ይሆናል። ለተጨማሪ መረጃ ገጹን ሰብስክራይብ በማድረግ ፎሎ ያድርጉን። እንግዲህ እርግዝና የፈጣሪ ስጦታ ነው። እሱን በጥንቃቄ መያዝ ደግሞ የእናንተ ኃላፊነት ነው። ስለዚህ ለራሳችሁና በውስጣችሁ ላለው አዲስ ህይወት ጥንቃቄ አድርጉ ላለው እስከ መጨረሻው ስላዳመጣችሁኝ አመሰግናለሁ። በሚቀጥለው ቪዲዮ እስከምንገናኝ ደህና ሁኑ። ጤና ይስጥልኝ። ቻው።